የተፈጠርንበት ዋነኛው ዓላማ እግዚአብሔር ለመፍራት ብቻ ነው። ጠቢቡ ሰለሞን ነው የሚለው ሰው የተሰራበት ብቸኛው ዓላማ ዋናው ዓላማ እግዚአብሔር ለመፍራት ነው ይላል። በቃ ያ ነው ዓላማችን። when you do that you don't know how እንዴት እንደሆነ አታውቁም። ነገ አድርጓለሁ ብላችሁ ያሰባችሁትን ነገር ቃል ለምድር ለሰማይ ታደርጉታላችሁ። ራይት። እስቲ ደግሞ ሙዚቃ አዳምጡ። ልክ እንዳደረጋችሁ ነው የሚሰማችሁ። ደስ ይላል። ሙዚቃ የምታደርጉበትን አቅም ይሰጣል። አድርጎ ይነፋፋና ልታደርገው ስትገባ ጊዜው የለም፣ ጊዜውን ነጥቋል። አቅሙን ሰጥቶ ጊዜውን ይነጥቃል። እስኪ for this week ለዚህ ሳምንት try this stop listening any music ተውት። ይሄ የማድረግ ስሜት ምናምን የመረጋጋት ስሜት ምናምን ሲሰማችሁ አይሰማችሁም። የመረጋጋት ስሜት አሁን ሙዚቃ ስታዳምጡ መረጋጋት ስሜት ይሰማል። ደስ የሚል ስሜት የማድረግ ብቃት እንዳገኘ ይሰማል አይደል? ግን they are illusion። ልክ ሙዚቃ ስታቆሙ ደግሞ ተረጋግታችሁ ራሳችሁን ታገኙታላችሁ። ማድረግ የምትፈልጉትን ነገር ሙዚቃ ስታዳምጡ የማድረግ ስሜቱን ነው የምታገኙት። ሙዚቃ ማዳመጥ ደግሞ ስታቆሙ የማድረግ ስሜቱን አይደለም የምታገኙት። ስታደርጉ ራሳችሁን ታገኙታላችሁ። ጠዋት ተነስታችሁ አጠናለሁ ብላችሁ ነገ አቅዳችሁ ተነስታችሁ ስታጠቡ ራሳችሁ ታገኙታላችሁ። ይሄ ሙዚቃ ስታዳምጡ አሁን የአስቴር አወቀ ስታዳምጥ ይዞ የሚሄደው ስሜት የለም ኢሉዥኑ ስሜቱ አለ አይደል? ልክ እሱን ስትተው ደግሞ የመረጋጋት ውስጥ ነህ። የመረጋጋት ስሜት ሳይሆን ተረጋግተሃል። ኖርማሊ የማድረግ ስሜት ውስጥ ኖርማሊ ራሳችሁን ስታደርጉ ታገኙታላችሁ።